ምን አባሽ ብለሽ ነው ያቃጠርሽው? ነው ወይስ እነሱ እንደሚሉት የኔን ፍቅር ጥያቄ ልትቀበይ ነበር? አደይ ላንተም ለኪንጎም የተለየ ስሜት እንደሌላት ደጋግማ ነግራቸዋለች አይደል? ቆይ እሺ ምን ባደርግ ነው አደይን ሐሳቧን ላስቀይራት የምችለው? አደይን እኮ እኔም አንተ ምን? ቆይ ግን ለምንድን ነው ሴቶች ስትፈቀሩ ሁሉም ሰው የሚወዳቸው ያህል የሚሰማቸው? እኔ አደይን አፈቅራታለሁ። ምን? አዎ አልፈልግም። አደይን መተው አልፈልግም። እወዳታለሁ። እሷ ግን አትወድም። ኪንጎን እንዴት ነው ከዴቭ ጋር የምታወዳድሪው? ከዛሬ ጀምሮ አብረን እንሆናለን። ፍቅሬን ተቀብለኝ? አዎ ፍቅር ተቀብዬሻለሁ። ወንድሞቼ ናችሁ እያልሽ ምናምን አሸፋፍኝሽ ነገሮች። እኔ ወንድምሽ ልሆን አልችልም። በቃ አፈቅርሻለሁ። እንደመለከተኝ ኧረ ተው። ዴቭ ምን እያደረክ ነው? ካሁን በኋላ እኔን ተዳፍሮ አጠገብሽ እንዳይደርስ እያስጠነቀቅኩት። ቆይ አንተ ለምን ራስ ወዳድ ትሆናለህ? እሱም እኮ አደይን እንዳንተ ያፈቅራታል። እንደ ራስ ነገሮችን ለምን አታስብ? ይሄ ሁሉ አበባ ለምን ተቀበልሽ ብለህ ነው እንደዚህ የምታሰቃየው? ዴቭ በጣም ታሳፍራለሽ። አደይ አሳፍራለሁ አይደል? እኔ ግን ማንም አጠገብሽ እንዲደርስ አልፈልግም። ጭራሽ ብሎ ቤት ድረስ አበባ ይዞ ይመጣል። ቆይ ለሷ በመጣላት አበባ አንተ ምን አገባ? ኧረ በእናትሽ አደይን ሰው እያንደበይልን እንዴ! ማናችሁም በእኔ ምክንያት እንድትጣሉ አልፈልግም። እኔም ካሁን በኋላ ኪንጎ አደይን አይኗን እንድታዩ እንኳን አልፈልግም። ኧረ እባክህ ደፋር! ምን አይነቱ ደፋር ነው በእናታችሁ እንዴ! በቃ ይኸውልህ አደይ ላንተም ለኪንጎም የተለየ ስሜት እንደሌላት ደጋግማ ነግራቸዋለች አይደል? በቃ ምን አዲስ ነገር አለ? ሁለታችሁም ለሷ አንድ ናችሁ። ኧረ ተው፣ በማያጠላ ነገር አትጣሉ። ቆይ ምን ነክቶችኋል? ይኸውልህ ዴቭ፣ የእውነት በጣም እያስቀየምከኝ ነው። ብትጠነቀቅ ይሻላል። ምን ልታመጣ ነው? በቃችሁ። አደይ አትናደጂ። በቃ ይቅርታ፣ የኔ ጥፋት ነው። ይሄ ደግሞ ምን አጥፍተው ነው ይቅርታ የምትጠይቀው? ድሮም እዚህ አንተ እየተሽለጠለጥክ ነው እኔን እዚህ የምታስንቀኝ። ቆይ ለምን አትረጋጋም? እኔ ሁለታችሁንም ከወንድምነት በዘለለ በምንም መንገድ ያቻችሁ አላውቅም። ዴቭ፣ ኪንጎ ደጋግሜ እነግራችኋለሁ። እኔ አሁን ምንም የምለውጠው ነገር የለኝም። አደይ እንድትጨነቂ እኮ አይደለም ደስተኛ እንድትሆኝ ነው አበባውን ያመጣሁልሽ። ቆይ አደይን እንዴት ብታስባት ነው አንተ አበባ ይዘህ መተህ ትደሰታለሽ ብለህ የገመትከው? በዚህ አበባ ነው አይደል አንተም የደበራችሁ? ኪንጎ ከዚህ በኋላ ካንተ ምንም ነገር አልቀበልም። ይህንንም የተቀበልኩ እንዳይደብር ብዬ ነው። ግን ተሳስቻለሁ፣ መቀበል አልነበረብኝም። ዴቭ አንተም ብትሆን የፈለግኩትን የማድረግ መብት አለኝ። ለምን ተቀበልሽ ብለህ ሊደብር አይገባም ነበር። እሺ ቆይ አደይ ላስረዳሽ። ተዋት በቃ እስክትረጋጋ ድረስ ጊዜ ስጣት። ይሄ ሁሉ የሆነው ደግሞ በእናንተ ነው። እሺ ራስ ያረከውን ነገር ረስተህ ሰው ላይ ለመፍረድ አትቸኩልሽ። ወይኔ ምን ሳረጋኝ እንዴ? ቆይ ምን እያደረጋችሁ እናንተ ሰዎች? ያማችኋል እንዴ? ዳይመንድ አሰሚውም የሚናገረውን እኮ ያቅም እኮ። ዴቭ ናንች ሰማለህ? ጠብቁሽ ዴቭ አቦ በእናትህ አታስፈራራን። አንተ ነህ ደግሞ እዚህ እስቲ እንደው በእናትህ ሲያስጠላ። አደይ እንዴት ነሽ? የት ነበርሽ? ለሊ ልሸኛት ሂጅ ነው። አንተ ደህና ነህ? ደህና እንደዚህ ከሆነ ደህና። ቆይ ግን አንቺ ምን ሆነሻል? ከፍቅር ጋር ተጣላችሁ እንዴ? ኧረ አልተጣላንም፣ እንደዚሁ ተረብሼ ነው። ዴቭ የት ነው? ውጭ ነው ያለው። ባይሆን አንተ ምን እየተሰማህ? አደይ ማንን ማመን እንዳለብኝ ራሱ ግራ ገብቶኛል። ሁሉም ነገር ድብልቅልቅ ያለብኝ። አሁን ማረፍ ነው ፈልገው። ይህም ቀን ያልፋል። ስብራትን የምጠግን ጥሩ ሚስት ፈጣሪ ይሰጣል። እንደዛ ነው ብለሽ ነው? አዎ እርግጠኛ ሆኜ የምነግርህ ነገር መገፋትህን አትጥለው ባርኮት። አንተ ሰው ካልገፋ ሰውን ካላስቀየም ካንተ ምንም አትሆንም። ፈጣሪ ደግሞ ለአንተ የሚሆነውን ነገር ሁሉ ይሰጣል። እሱንማ ምን ብዬ ከተቀበልኩ ቆየሁ። አደይ ባለፈው እንደነገርኩሽ የእናቷ ጉዳይ የእውነት መስሎኝ ነገሩን ላስጨርስላት ነበር እንጂ የኔና የሷ ፍቅር ካበቃ ቆይቷል። ራስህን እንዲህ ብለህ ካሳመንክ የተፈጠረው ነገር አይጎዳህም ባርኪ። አንቺ ጋር ምን አዲስ ነገር አለ? ምንም የለም ባርኮቴ። አባቴ ማየን በየቀኑ ካላመጣሻት እያለ እየሄደ እየረብሻት፣ እኔም እዚህ አይደለሁ ምን ሆናለሁ? ደህና ነኝ። እድሜ ለዴቭና ለዳይመንድ። እነሱ ባያመጡኝ ይሄን ህይወቴ ተበላሽቶ ነበር። መሞሸሬ ቀንም ደርሶ ነበር። ተይ እንጂ አደይ እንደሷ አትበይ። እኔ ከጎንሽ እያለሁ መቼም ቢሆን ችግሩ ስገቢ ዝም ብዬ አላይሽም። አይ ባርኮት፣ አንተን ፍቅርን አልቀበልም ካልኩ ቀን ወዲህ መቼ አሳስቦ ጠይቃኝ ታውቃለህ? እኔማ ምን አድርጌ ሆነው እስክል ድረስ የኔን ነገር ረስተህ እኮ ስለ ቤዛ ብቻ ነው የምትጨነቀው። እባክሽ አደይ እንደዚህ እያልሽ አትፍረጅብኝ። ያው የቤዛ ጉዳይ እኮ እንዲሁ ዝም ተብሎ የሚታለፍ ነገር አልነበረም።
የግድ ላግዛት ይገባ ነበር። ለእሷ ስል ስራ ቢዚ ሆንኩኝ። ቤተሰቦቿንም ሂጄ ማግኘት ነበረብኝ እንጂ አደይ ሁሌም ቢሆን ከአይምሮ የተሻታቂም። ባርኮቴ የነበርክበትን እኮ እረዳለሁ። እንኳን ፈጣሪ ጠበቀ። አመሰግናለሁ አደይ። አንቺና ፍቅርም ታርቃችሁ ተስማምታችሁ ቤት ውስጥ ስትኖሩ ቤቱም ሰላም ሆኗል። ለዛም አመሰግናለሁ። እንደዛ ነው ብለህ ነው? ታዲያ አደይ በፊት እኮ ከፍቅር ጋር ተስማሙም ነበር። በዛ ነገር ደግሞ እኔ ሁሌ ነበር የምሳቀቀው። አሁን ግን ተስማምታችሁ ስትተጋገዙ ሳያችሁ ደስተኛ ሆኛለሁ። አንቺ ራሱ የፍቅር ባህሪ መለወጥ አልገረመሽ? ምን ነው ዝም አልሽ? አይ ምንም፣ በቃ ነው ልገባ። ዴቭ ቆይ ለምንድን ነው እንደዚህ ስሜታዊ የምትሆነው? ይኸውልሽ ለሊ፣ እኔ ሁሉም ነገር እየሰለቸኝ ነው። አደይ ደግሞ ይህን ነገር ልትረዳልኝ አልቻለችም። ዴቭ አደይ እኮ ይህንን ነገር ሳትረዳ ቀርታ አይደለም። ደግሞ አደይ ምንም ጥፋት የለባትም። እሱማ የኔ ጥፋት ነው። ቆይ እሺ ምን ባደርግ ነው አደይን ሀሳቧን ላስቀይራት የምችለው? አደይ አሁን ላይ የራሱ ነው ችግሮች ያሉባት ልጅ ናት። ደግሞ ችግሮቿን ከጎኗ ሆኖ አይዞሽ እያለ የሚደግፋት ሰው እንጂ ለምን እንዴት እያለ የሚያስቸግራት ሰው አትፈልግም። ዴቭ አንተም ተረዳት። ካጠገቧ ለመቆምም ከወድል እየሰጠችኝ አይደለም። አንተ የምትቀርባት ፍቅሬን ከተቀበለችኝ ብላ አስበህ ከሆነ ዴቭ የምታደርገው በሙሉ ስህተት ነው። በጣም ተሳስተሃል። እስኪ ለሊ ይህን ነገር አድርግ ብለሽ ንገሪኝ። ቀረበችኝ ስል ርቃ አገኛታለሁ፣ እራቀችኝ ስል ደግሞ ትቀርበኛለች። እኔ እኮ ግራ ተጋባው። የአደይን ፍላጎት እኮ የምታውቀው ነበር የሚመስለኝ። አደይ እናቷና እህቷን አመታ እዚህ በነፃነት ማኖር ነው የምትፈልገው። እስከዛ ድረስ ግን አንተ ከሷ ምንም ሳትጠብቅ ልታግዛት ይገባል። ይገባኛል፣ ታፈቅራታለህ፣ ግን የእሷን ፍላጎት መጀመሪያ ማስቀደም አለብህ። ነገሮች ከተስተካከሉላት በኋላ ምናልባት ስለ ራሷ ስታስብ ፍቅርን ትቀበል ይሆናል። እሺ ለሊ፣ እስከ መቼ? የምትፈልገውን ነገር አድርግ፣ ለራሷ ማሰብና መኖር እስክትጀምር ድረስ። እሺ ለሊ፣ እጠብቃለሁ። እሷ እንድጠብቃት ምንም ተስፋ ባሰጠኝም እጠብቃታለሁ። ዛሬ ለምን ኪንጎ አበባ ሰጠሽ ብለህ እንደዛ ማለት አልነበረብም። ዳይመንድም እንዳለው እሱም ልክ እንዳንተ ያፈቅራታል። ለሊ አደይን የኔን ያህል ማንም ሰው ሊያፈቅራት አይችልም። እሱ ቢያፈቅራት ኖሮ ደግሞ በግዴታ ወደ ቤቱ ወስዳትም ነበር። ለማንኛውም ዴቭ አንተ በተቻለ መጠን አደይን ተንከባከባት። ከማናችንም በላይ አደይ አሁን ፈተና ላይ ያለች። አባቷ አለ፣ የእናቷ ጉዳይ አለ፣ እዚህ ደግሞ ፍቅር አለች፣ አንተ አለ፣ ኪንጎ አለ። ቆይ ለስንታችሁ አስባት ትችላለች? እስኪ ቆይ ተረዳት አንተም። እሺ ለሊ፣ ስለነገርሽኝ በጣም አመሰግናለሁ። በተቻለ መጠን ደግሞ ከአደይ ጎን ሆኜ ችግሮቿን ለመፍታት እሞክራለሁ። እሺ በቃ ጥሩ። አሁን እንሂድ ወደ ቤት። አይኔ ሲያየህ እንደገና ልቤ በጣም ይመታና ሁሉም ነገር ይጨንቀኛል፣ የማያወራው ይጸፋኛል። እንዴ ባርኪ፣ እንዴት ነህ? ደህና ነህ ባርኪ? ሰላም። እኔ ምንም ደህና አይደለሁም። እዚህ ቤት በጣም ደብሮኛል ባርኪ። ቆይ ደግሞ ምን ጎደለ? በቃ እኔ እዚህ ቤት መኖር አልፈልግም ባርኪ። ሊዱ አንቺ እኮ ትልቅ ልጅ ነሽ። ቆይ አሁን ቤተሰቦችሽ ጋር ሄደሽ ምን ልትሰሪ ነው? ከዚህ በፊት የኖርሽው ኑሮ ድጋሚ ትኖር ነው ይመስልሽ እንዴ? ባርኪ እኔ እዛ መሄድ ነው የምፈልገው። በቃ እና ማሚ ጋር መመለስ ነው የምፈልገው። እዚህ እኮ አንድ ጓደኛ ራሱ የለኝም። ቆይ ለምን ከፍቅር ጋር ተስማምታችሁ አንድ ላይ አትውሉ? ማ እኔ ልጁ ነኝ ከዛች ፍቅር ከተባለች ሆረር ጋር መኖረው? ባርኪ እዚህ ምን ትሰራለህ? አይገርም ፍቅር፣ እድሜሽ ረጅም ነው። ስለ አንቺ ስናነሳ ነው የመጣሽው። ደግሞ ስለ እኔ ምን እያለች ነው? እሷን እየሰማኋት ብቻ ባልሆነ ባርኮት። ምንድን ነው የምሰማው ፍቅር? እንዴ ይሄን ያህል ጊዜ አንድ ቤት ውስጥ እየኖራችሁ እንዴት ነው የብቸኝነት ስሜት የሚሰማችሁ? ከዚህ ሁሉ ጊዜ በኋላ እንኳን ልትስማሙና ልትግባቡ አይገባም ነበር? ማ እኔ ከእሷ ጋር ጓደኛ ልሆን? አዎ ምን ችግር አለው? እኔ መቼም ከዚች ጋር ጓደኛ አልሆንም። እኔም አልፈልግሽም አንቺ ቀበጥ። በቃችሁ። ምንድን ነው እንደዚህ የምትባሉት? ፍቅር ከአደይ ጋር ተስማማሽ ብዬ ደስታዬን ሳልጨርስ ከሊዱ ጋር ደግሞ ጀመርሽ? እኔ ምን ላድርግ ባርኪ? ሊዱ ምንም ስርዓት የሚባል ነገር የላትም። ታይ እንደዚህ አትሁኚ ብዬ ስንት ጊዜ ነገርኳት። እሷ ግን ምንም የምትሰማ አይነት አይደለችም። አታስመስይ እሺ ፍቅር። ያንቺ ማን በነገረሽ? በቃ ከዚህ በኋላ እንደዚህ ታወሩ እንዳልሰማችሁ። ሊዱ ፍቅር እዚህ ቤት ውስጥ እያለች ብቸኝነት ተሰማኝ ስትይ እንዳልሰማሽ። እሺ የምርህን ነው ባርኪ?
አዎ አንዳችሁ ለአንዳችሁ ጠበቃ ነው መሆን ያለባችሁ። እንደ እህትማማች መሆን ሲገባችሁ ምንድነው እንደዚህ የምትባሉት? ባርኪ ፍቅር አንተ ፊት እያስመሰለች ነው እንጂ አደይንም ይቅርታ ያልቻት እኮ የውሸቷን ነው። እያስመሰለች ነው። ምን? አዎ ባርኪ አደይን አሁንም እንደ በፊቱ ታሰቃያታለች። ሊዱ አፍሽን ዝጊ፣ የማይመስል ነገር አታውሪ። ምን ልትይ ነው? ለሊና አደይን ከዚህ ቤት አስወጣቸዋለሁ እያልሽ እኔ ስታማክረኝ አልነበር? ባርኪ ሊዱ እየዋሸች ነው። እኔ እንደዚህ አይነት ሀሳብ ጭራሽ የለኝም። ፍቅር በቃችሁ። ከዚህ በኋላ ሌላ ነገር ስትነጋገሩ መስማት አልፈልግም። ይኸውላችሁ ተስማምታችሁ አብራችሁ መኖር አለባችሁ። እምቢ ካላችሁ ግን እማዬ ስትመጣ የምታደርገውን ነገር ታደርጋለች። ባርኪ ለማዬ ምንም እንዳትላት። እኔ ምንም ያጠፋሁት ነገር የለም። ሊዱ አውቃ ነው። እኔ ለራሳችሁ ነው የምነግራችሁ። እስቲ ተመልከቱን። እኔና ዴቭ አንድ ቀን እንኳን ተጣልተን እናውቃለን? ዴቭና ፍቅር ደግሞ ምናቸው ይገናኛል? የእኔ ወንድምማ ከዚች ጋር አይገናኝም። የእኔ ወንድም ከአንቺ ጋር እኩል አይደለም። እሺ እንደዚህ አይነት ፉክክር ይቅርባችሁ። ተስማምታችሁ አንድ ላይ ብትሆኑ ይሻላችኋል። ሁለተኛ ስትፎካከሩና ስትጣሉ እንዳላችሁ። አንቺ አቃጣሪ! ለወንድሜ ምንድን ነው ያልሽው? ምን አባሽ ብለሽ ነው ያቃጠልሽው? አንቺ ፍቅር ልቀቂኝ፣ እኔ አያገባኝም። አርፈሽ ቁጭ የምትይ ከሆነ ቁጭ በይ። አይ ካልሽ ደግሞ የቤዛ ዕጣ ነው እሺ የሚደርስብሽ። ፍቅር እያሳመምሽ ነው፣ ልቀቂኝ። ፍቅር ምን እያደረግሽ ነው? አንቺ አያገባሽም። አርፈሽ ተቀመጭ። አደጋስ ልቀቂኝ። እቺ እብድ ሴትዮ! ፍቅር ልቀቂያት! ምን እያረግሻት ነው? እያሳመምሽ ነው ፍቅር። አንቺ የተረገምሽ ሰይጣን ልቀቂኝ። ፍቅር ልቀቂያት! እንደዚህ አታድርጊያት። አንቺ ነሽ ደፍረሽ እጄን ያልሽኝ። በምን እዚህ ድረስ እንደተደራረሳችሁ አላውቅም፣ ግን ሊዱ እንደዚህ ማድረጓ ተገቢ አይደለም። እሺ አንቺ ደፍረሽ የኔን እጅ ነካሽ። ሰምኛለሽ ፍቅር፣ ከዚህ በኋላ በቃሽ። እሺ ድጋሜ እጅን እኔ ላይ እንዳታነሽ። ባርኮት ምሳ ላቅርብ? አይ አደይ ዴቪ ምጣና ሰብሰብ ብለን ይሻላል። ነስቲ ቁጭ በይ፣ እስከዛ እናወራ። አደይ ብርሃን ጋር ደውይላትና የሚቸግራት ነገር ካለ ንገሪኝ። ሁሌም ቢሆን ከጎንሽ ነኝ። ደስተኛ እንድትሆኝ ነው ፍላጎት። አሁንማ እድሜ ለእናት ደሞዜንም ጨምራ ሰታኝ ልኬላቸው አልተቸገሩ። ትንሽ የነጻነታቸው ጉዳይ ነው ያሳሰበኝ እንጂ በብር ጉዳይ እንኳን ተመስገን ነው። የምረዳሽ ነገር ካለ ሁሌም ቢሆን ከጎንሽ ነኝ። እሺ አመሰግናለሁ ባርኮቴ። ለአንቺ ከዚህ በላይ ብልሽም ባረግልሽም እኮ ምንም ማለት አይደለም። ለአንቺ ለዛች መጠቀም ያላረገችኝ ለቤዛ እንኳን ስንት ነገር ሆኜላት የለ እንዴ? አደይ ይቅርታ በጣም። ለምን ባርኮቴ? ያኔ ለአንቺ ስሜት መጨነቅ ነበረብኝ። ወደ ቤዛ ቶሎ መመለስ አልነበረብኝም። ግን ቢሆንም አሁንም ድረስ ውስጥ የሆነ ጥያቄ አለ። ምንድን ነው እሱ? ያኔ ፍቅር ጥያቄን ያቀረብኩልሽ ሰዓት ተመልሰሽ መጥተሽ ለፍቅር እንደዛ ማለቱ ለምን አስፈለገ ነው? ወይስ እነሱ እንደሚሉት የኔን ፍቅር ጥያቄ ልትቀበይ ነበር? አይ እንደዛ እንኳን አይደለም። ፍቅር ስትተናኮለኝ እሷን ለማስፈራራት ተጠቅሜበት ነው እንጂ እንደዛ አይነት ስሜት እንኳን የለኝም። እንደዛ እንደሆነ ጠርጥሬ ነበር። እርግጠኛ ለመሆን ነበር የጠየኩሽ። አደይ አንቺ ግን ከማውቃቸው ሴቶች ሁሉ በጣም ጥሩ ሴት ነሽ። ስንት ከእኔ የበላለጡ እኔን የሚያስንቁ ሴቶች አሉ። ዴቭም ቢሆን እኔን አጠገቡ ስላገኘኝና ወጣ ብሎ ስላላያቸው ነው። አትሳሳች አደይ፣ ማንም እንዳንቺ የለም። እስኪ አስቢው፣ በአንቺ ቦታ ሌላ ሰው ቢሆን ኑሮ እኮ እኔና ዴቭ አልቆልን ነበር። ምንድን ነው የሚያልቅላችሁ? አደይ እስቲ በቀላሉ ቤዛን ተመልከቻት። እኔና ኤላን እኮ በድራማ አታላን ያለንን ገንዘብ በሙሉ ወስዳ ባዶ እጃችንን ታስቀረን ነበር። የእሷማ ልክ ነህ፣ በጣም ያሳዝናል። ከአንተ ጋር ተስማምታ አብራ ብትኖር ብልህ ብትሆን ነበር የሚሻላት። እንደዚህ ማድረጓ ስህተት ነው። የሰው ገንዘብ የሚያዋጣት መስሏታል። የራሷንም ይዞባት እንደሚጠፋ አላወቀችም። እሷ መቻ ርቃ አሰበች። የዛሬ ደስታዋን አይታ አይደለ ትታይለችው። የሆነ ሆኗል። ለሚመጣው መጠንቀቅ ነው። ከቤዛ ብዙ ነገር ተምሬያለሁ። ግን ለእሷ ብዬ አርጌው የጸጸተኝ ነገር የራሴን ስሜት ትቼ ስለ እሷ ስጨነቅ የእሷን ነገሮች ሳስተካክል ሙሉ ለሙሉ ራሴን ማዳመጥ ትቼ ነበር። እሷ ከሄደች በኋላ የውስጥ የጨዋት ተመልሰ። አልገባኝም። ታዩ
ለእኔም ላንቺም ያጠቅመንም። ነገር ግን ግራ ገብቶኛል። ምንድን ነው ግራ ያጋባ ነገር? ታየው ከአሁን በኋላ ምን ብዬ እነግርሻለሁ? አንቺ ዝም ብለሽ ነው ሮማን። እነሱ ስለ መሬታቸው እንጂ ስለ አንቺ ምንም ግድ የላቸው። ባገኘሽው አጋጣሚ አምልጠሽ ነው መምጣት ያለብሽ። እኔ ይኸውልሽ እንደዚህ የምልሽ ስለ አንቺ ስለምጨነቅ። አንቺ ከተመቸሽ ግን እሺ። ሁለተኛ ይገርምሻል እንዴ? ገና ሶስተኛ ይደግምልሻል። ሰውየው እኮ ጫኔ ነው። ሮማን ይኸውልሽ ባገኘሽው አጋጣሚ ጠፍተሽ መምጣት ነው ያለብሽ። ካለዛ ህይወትሽ አደጋ ላይ ነው ያለው። በቃሽ ይኸውልሽ እደውልልሻለሁ። እሺ አዲስ ነገር ካለ አንቺ ማሳውቂ። በቃ ቻውሽ። ምን ወደ እኔ ባክቶኝ እስቲ የዚች የሮማ መጨረሻ በጣም እያሳዘነኝ ነው። ምን ላደርግላት እንደምችል በጣም ግራ ገብቶኛል። እኔ ካረዷት ደግሞ ማንም ሊረዳት አይችልም። እንዴ ዳይመንድ፣ አንተ እኮ የተቻለን እያረክላት ነው። እዛ ደግሞ ጓደኛ አሸዋ አለ። እዚህ ትምጣ ካልክ ደግሞ ከዛ የባሰ ህይወት ነው የሚያጋጥማት እዚህ። ከዛ እዚህ ለእሷ በጣም የተሻለ ነው ኪንጉ። ምንድን ነው የሚሻለው? ሰው ቤት መስራት ነው የሚሻለው? አዴን እንዴት እንደሚያሰቃዩት እያየ። እስቲ መጀመሪያ ከዛ ህይወት ትውጣና እዚህ ከመጣሽ በኋላ መላ አይጠፋም። ቆይ ግን አንተ ክላስ ብለኛ ነበር እንዴ? ሄድኩ ለምን ተመለስክ? እባክህ ምን መማር አልቻልኩም። ሀሳብ ያለው አዴጋ ነው። አንተ ደግሞ ኪንጎ በቃችን ልጅ ተዋት። በቃ ቁርጥህን ነገረች፣ አልፈልግህም አለች አይደለ? እስቲ አዴ 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 የምትለውን ነገር እርግፍ አድርገተው እንዴ። ይሄው መመረቂያ እኮ እየደረሰ ነው። ለቤተሰቦች ምን ልትላቸው ነው? እሺ ብችልማ ደስ ባለኝ፣ ነገር ግን አልችልም። አልችልም አትበል ኪንጎ፣ ትችላለህ፣ በደንብ ትችላለህ። አንተ ስላልፈለግክ ነው እንጂ በደንብ ትችላለህ። አዎ አልፈልግም፣ አዴን መተው አልፈልግም። እወዳታለሁ። እሷ ግን አትወድም። እውነታው ነው። አየህ፣ ይሄንን አምነህ መቀበል አለብህ። የዴቭ ነገር ግን ግራ እየገባኝ ነው። ዴቭ እኮ ሊረዳሽ ይገባል። አደይ መጀመሪያ አንቺ ማስተካከል ያሉብሽን ነገሮች ተስተካኪ። እሱማ እያደረግኩ ነው፣ ግን ሁለቱንም እየጎዳዋቸው ነው። ሁለቱ እነማን ናቸው? ዴቭ እና ኪንጎ። እንዴ ኪንጎን እንዴት ነው ከዴቭ ጋር የምታወዳድሪው? ያው ኪንጎም ዴቭም ለእኔ ያላቸው ፍቅር ተመሳሳይ ነው። ባርኮት ኪንጎን እርሺው። ከኪንጎ ጋር እንድትሆኝ እኔ ራሴ አልፈቅድልሽም። ምን ነው? ኪንጎም እኮ ልክ እንደ ዴቭ ሰው ነው። እኔ እነሱ ልጆች ምንም አልወዳቸውም። እንዴ ቆይ አደይ አንቺ ላይና ፍቅር ላይ ያደረጉትን ነገር ረስተሽ ነው እንዴ? አልረሳሁትም፣ ግን እኔን ፍለጋ እዛ ድረስ መጥተው ዋጋ ከፍለውልኛል። ያደረጉልኝ ነገር ካደረጉብኝ በላይ ነው። ቆይ ታዲያ ምን እያሰብሽ ነው አደይ? ዴቭን እኮ ማታፈቅሪው ከሆነ የግድ ከሱ ጋር መሆን የለብሽም። እስቲ ቆይ ተረጋጊና አስቢ። ምንም በእነሱ ጉዳይ የማስብበት ነገር የለም። ውሳኔን አሳውቂያቸዋለሁ፣ ግን ሊሰሙኝ አልቻሉ። እነሱ ካልሰሙ ታያቸው፣ እኔ እሰማሻለሁ። አደይ ማንም ይልሽን ነገር ምንም አታርጊ። ሁሉም የራሱን ስሜት እንድታዳምጩ ነው የሚፈልገው። አንቺ ግን ብልጡ ነሽ፣ የራስሽን ስሜት ብቻ አዳምጭሽ። እሺ አዳምጣለሁ። ስለ ምክር አመሰግናለሁ። እነሱ ካልሰሙሽ ታያቸው፣ እኔ እሰማሻለሁ። ለማንም ብለሽ ምንም ነገር እንዳታረጊ። ሁሉም የራሱን ስሜት እንድታዳምጩ ነው የሚፈልገው። አንቺ ግን ብልጡ ነሽ፣ የራስን ስሜት ብቻ አዳምጭሽ። እሺ አዳምጣለሁ። ስለ ምክር በጣም አመሰግናለሁ። ምንም አይደለም። እንዴት ነው አደይ? ምን ነው ችግር አለ እንዴ? አዎ ዴቭ፣ ይኸው ዛሬ ባርኮት ፊት ነው የምነግርህ። ምንድን ነው እሱ? ከአሁን በኋላ እኔን እያፈቀርከኝ እንድትኖር አልፈቅድም። ማለት አልገባኝም። ዴቭ፣ እንደምታፈቅረኝ ያውቃለሁ፣ ነግረኸኛል። እኔ ደግሞ ለዚህ ነገር ዝግጁ እንዳልሆንኩ ነግሬሃለሁ። ከዚህ በኋላ እንደዚህ እያልክ አይምሮዬን አትበጥብጠው። አዎ ዴቭ፣ አዴን እያወራኋት ነበር። ይኸውልህ አዴን የምትወዳት ከሆነ በአንተ ጉዳይ ይህን ያህል መጨነቅ የለባትም። ቆይ አልገባኝም። ምንድን ነው የምትሉት? ባርኪ አደይ፣ እውነትሽን ነው? እኔ አንቺን ማፍቀር ያስጨነቀሽ? አዎ፣ አይምሮዬ ትክክል እያሰበልኝ አይደለም። ከዚህ በኋላ ለአንተም ለኪንጎ ማስተባበያ ቃል አልናገርም። የራሴ ብዙ ችግሮች አሉብኝ፣ እነሱ ልፍታበት። በቃ ተውኝ። ዴቭ፣ እስኪ ባርኮትን ተመልከተው። አንዴ ጠየቀኝ፣ በቃ እኔ መልሴን ነገርኩት። ከዛ በኋላ ግን ደግሞ አላነሳብኝም። ይህን ያህል አማርሻለሁ አደይ? አዎ ዴቭ፣
እኔ በጣም እየተጨነቅኩ ነው። ከአሁን እንደዚህ ሆነ እንደዛ አደረገ እያልኩኝ በእኔ ምክንያት ነው እያልኩ ራሴን መውቀስ ሰልችቶኛል። ባርኪም እንደዛ ነው የምታስበው? አዎ ዴቭ፣ አደይን እኮ አሳልፌ የሰጠው እንድታግዛት ከጎኗ እንድትቆም እንጂ እንደዚህ እንድትሆን አልነበር። ስለዚህ ይሄ ሁሉ አደይ የተናገረችው ነገር ያንተ ሀሳብ ነው ማለት ነው? የእሱ ሀሳብ መናገር ለእኔ ምን ይጠቅመኛል? ተው እንጂ ልብ ግዛ። አደይ፣ እንደዚህ በማሰብሽ በጣም ነው ያዘንኩት። ቢገባሽ እኮ መፈቀር ጸጋ ነው። እንደዚህ ደግሞ ባርኮት ፊት መናገር አይጠበቅብሽም ነበር። ቆይ ምን ለማድረግ እየሞከርሽ ነው? እኔን ለማሸማቀቅ እየሞከርሽ ነው? ዴቭ፣ አደይ ሌላ ነገር አትጠይቃት። በቃ እሷን ልታከብራት ይገባልሽ። አደይን ስለማክበር እየነገርከኝ ነው ባርኪ? ቆይ ዛሬ ምን አውርታችሁ ቢሆን ነው እንደዚህ ተግባባችሁት? አደይ ነይ እንጂ ተመለሽ። የጠየኩሽን ጥያቄ መልሽልኝ። ዴቭ ልቀቀኝ፣ ብቻዬን ሆኜ ማሰብ ፈልጋለሁ። አደይ እንዴት ነሽ አደይ? ምን ሆነሽ ነው? እያለቀስሽ ባልሆነ? አላለቀስኩም። ምን ፈልገሽ ነው? ምን እፈልጋለሁ ብለሽ ነው? ቅድም ከፍቅር እጅ ስላዳንሽኝ ቴንኪው ልልሽ ነው የመጣሁት። ችግር የለውም። እኔ የምልሽ ግን ለምን ለሁለት ሆነን ፍቅርን የሆነ ነገር አናደርጋት? አይ እኔ እንደዚህ አይነት ነገር አልፈልግም። እንዴ እሷ ያሰበችልሽን ብታውቂማ እንደዚህ ባላልሽ አደይ። እሷ ምንም ታስብ ምንም ታደርግ፣ ከዚህ በኋላ የሷ ነገር ታብታኛል። በቃ ተይኝ ካልሽ እንግዲህ እናታልቅሽ በቃሽ። ቆይ ባርኪ ምን እያደረግህ ነው? ይኸውልህ ዴቭ፣ ብዙ ጊዜ ሰጥቼ ነበር። አንተ ግን ምንም ልትጠቀምበት አልቻልክም። ይባስ ብላ አደይን እያበሳጫት ነው ያለው። እሷ ደግሞ በአንተ ምክንያት ይህን ያህል መሆን የለባትም። ባርኪ በጣም ነው ማከብር፣ ግን እያደረግክ ያለው ነገር ትክክል አይደለም። በእኔና በእሷ መሀል መግባት የለብህ። ዴቭ አትሳሳት፣ ያገባኛል። አደይን እኮ እኔም አንተ ምን? ቆይ ባርኪ ልጠይቅ፣ ለአደይ ያለ ስሜት አሁንም አለ? በፊትም ቢሆን እኮ ለአንተና ለእሷ ስሜት ብዬ የራሴን ስሜት ሸፋፈንኩት እንጂ በፊትም ቢሆን ታውቀኛለህ። ቤዛ ስትሄድ ነው ለአደይ የነበረ ስሜት ትዝ ያለ? ዴቭ ተው፣ እላፊ ነገር ከአንተ ጋር መነጋገር አልፈልግም። በጣም ታሳፍራል። ቆይ ስንት ነገር ነግሬ እንደ ማፈቅራት እያወቅህ እንዴት ጉድ ትሰረኛለህ? ታውቃለህ፣ በፊትም ቤዛ ስለመጣች እንጂ ለእኔ አስበህ አልነበረም። ድሮንም ተው፣ የማፈቅራትን ሴት ባላፈቀርካት ነበር። እሺ ምን እያልክ ነው? ትሰማኛለህ? በዚህም አለ በዚያ አደይ የኔ ሚስት ነው የምትሆነው። አደይን እስካልከፋት ድረስ በደስታችሁ ደስተኛ ነኝ። ይኸውልህ ዴቭ፣ ይሳካል። ነገር ግን የምወዳት አደይ በአንተ ምክንያት ሲከፋት ማየት አልፈልግም። ነገሮችን ልታቀልላት እንጂ ልታከብድባት አይገባም። አዴና ታስጨንቀኛለች። አፍ አውጥታ ባትልም በጣም ተጨንቃለች። አይታየም እንዴ ዴቭ ምን ያህል ልትጨነቀች? እንደዚህ እያልክ አደይ ለእኔ ያላትን አመለካከት አትቀይረው ወይስ አንተ የምትፈልገው ነገር አለ? ምን ልፈልግ እችላለሁ? እኔ አላውቅም። ምናልባት አደይ እኔን እንድጠላኝ አድርገህ ለራስ እያመቻች ይሆን? ይኸውልህ ዴቭ፣ የማይመስል ነገር አትናገር። እኔን ይህን ያህል አታውቅኝ ማለት ነው? ሰማለህ፣ አደይን የኔ ማድረግ ለእኔ በጣም ቀላል ነገር ነው፣ ግን ደግሞ አላረኩትም። ምክንያቱም አንተን አስቤ ነው። እሺ፣ አንተ ግን የማይመስል ነገር የምትናገርና ግራ የምታጋባኝ ከሆነ እመነኝ፣ ውሳኔ ለመወሰን እገደዳለሁ። ምን ለማለት ነው እገደዳለሁ ማለት? አደይ ደስተኛ እየሆነች አይደለም። አደይ ከዚህ በኋላ ስታዝን ባያት እመነኝ ወደ ውሳኔ እገባለሁ። እሺ
እንዴ ኤላይ ደህና ነህ? ምንድነው በሰላም ነው ስልክ ማታነሳው? በጣም አስጨነቀኝ እኮ። እሺ በቃ እና ግን ደህና ነህ አይደለም? እና ደግሞ መች ነው የምትመጣው? በጣም ቆየህ እኮ። እሺ በቃ እንደጨረስክ ና በቃ። አይ እኔ እንኳን ደህና ነኝ፣ ያው ካንተ ናፍቆት በቀን። አይ አይደብረኝም፣ አደጋ ሄዳለሁ። እሺ ላይ ያንተ ምንም አታስብ። እሺ እሺ በቃ እሺ ቻው። አደይ ያሹን ስልክ ስጪኝ። ደግሞ የሱን ስልክ ለምን ፈለግሽው? ላውራው ነው። እሺ ሰጥሻለሁ፣ ግን አደራ ለፍቅር እንዳትነግሪያት። ምን ነው አደይ ያደረገችሽ ነገር አለ እንዴ? አዎ ለዳይመንድ የአባቴን አድራሻ ጠይቀው ነበር። አባቴን ካፈላለገች ደግሞ የሆነ ነገር አስባለች ማለት ነው። እቺ ተንኮለኛ ደግሞ ምን አስበው ይሆን? ወንድሜ ምን ሆነ ነው? አስደነገጥከኝ እኮ። ሂድ ውጭ። እንዴ ለምን? ተናገርኩ ውጭ። ዴቭ አደይን እያዋራኋት እኮ ነው። አደይ ማወራት ነገር አለ ውጭ። እና ምን ችግር አለው? እኔ ፊት ማውራት አትችሉም? ሊዲያ ዴቭ ምን ሆነ ነው? አደይ እኔ አንቺን እያስጨነቅኩሽ ነው? ማን ነው አስጨንቃታል ያለ? እስኪ ቆይ መጀመሪያ ተረጋጋ። አልረጋጋም አደይ። ቆይ ለባርኮት ምንድን ነው የነገርሽው? ምን ነገርኩት? ለሱም ለአንተ ምንም የተለየ ነገር አልነገርኳቸውም ዴቭ። በየቀኑ እንደምወድሽ እየነገርኩሽ አስጨነቅኩሽ አይደል አደይ? ይኸውልሽ አደይ እኔ ራስ ወዳድ አይደለሁ። ባርኮትን የምትወጂው ከሆነ ንገሪኝና ወደ መጣሁበት ከእህቴ ጋር ልመለስ። ቆይ ለምንድን ነው ምንም በማለቆ ነገር ነፍሴን የምታስጨንቃት? ከአንተም ከሱም ጋር ከወንድምነት ውጪ ምንም አይነት ፍላጎት የለኝም እያልኩ እኮ ነው። ይኸውልሽ አደይ ወንድሞቼ ናችሁ እያልሽ ምናምን አሸፋፍኝሽ ነገሮችን። እኔ ወንድምሽ ልሆን አልችልም። በቃ አፈቅርሻለሁ። አሁን ሁሉም ነገር ትክት ስልችት ነው ያለኝ። እሺ በቃ ወንድሞቼ ናችሁ። ከዚህ በኋላ እየመጣህ እንደዚህ አይነት ነገር አትንገረኝ። እሺ ማዬ አታስቢ፣ እዚህ ያለው ሁሉ ነው ማስተካከለዋለሁ። እሺ ፍቅር እማዬ እንዴት ነች? እሷ ደህና ናት። እማማ ግን በጣም ታማለች። ቆይ ክላስ መቼ ነው የምጨርሽው? ከሁለቱ በኋላ ጨርሳለሁ። እንደዛ ከሆነ በቃ እነሱ ወደኛ የማይመጡ ከሆነ እኛ ወደ እነሱ ጋር ሄደን እናያቸዋለን። እሺ ዴቭም አብሮን ይሄዳል አይደል? እንዴ ዴቭ ደግሞ ምን ይሰራል? እሱ ካሪ ደግሞ እኔም ማለት ይሄ ደግሞ ምን ማለት ነው? ምንም ማለት አይደለም፣ ግን አደይ ብትሄድ ጥሩ ይመስለኛል። እማዬም ደስ ይላታል። ያው አደይ አብርሃም መሄድ ከፈለገች ትሄዳለች። በቃ እኔ እመለሳለሁ። ልሂድ። የት ልትሄድ ነው? ለኔ ጋር ደርሼ እመጣለሁ። ማውራት ነገር አለ። እሺ አደይ እንዴ ዴቭ እዚህ ብቻ ምን ትሰራለህ? ፍቅር አደይ የለችም ውጭ። እሷን ተዋት። አሁን አንተን አገኘሁ አይደል? ለምን እወጣለሁ? እሷ እዚህ ከሌለች አንቺ ምን ትሰሪያለሽ? አንተ የምትሰራው። እኔ ምን ስሰራየሽ? አንተ ቁጭ ብለሃል፣ እኔ ደግሞ ከአንተ አጠገብ ቁጭ እላለሁ። ቆይ አንቺ ልጅ ጤነኛ አይደለሽም? አይደለሁም ዴቭ። ያንተ ፍቅር በሽተኛ ካደረገኝ እኮ ቆየ። መቼ ዞር ብለህ አይታኝ እንኳን ታውቃለህ? አንተ አደይ አደይ እያልክ ትዞራለህ እንጂ። ቆይ ግን ለምንድን ነው ሴቶች ስትፈቀሩ ሁሉም ሰው የሚወዳቸው ያህል የሚሰማችሁ? አልገባኝም። አደይም በጣም እንደማፈቅራት ታውቂያለሽ አይደል? እሷ ግን ለእኔ ስሜት ግድ የላትም። አደይ ከኪንጎ ኃይለኛ ፍቅር ስለያዛት አንተን የምታይበት ጊዜ የላትም። ከኪንጎ ጋር እንደሆነች በምን አወቅሽ? አደይ እያታለለች ነው ዴቭ። እሷ ደግሞ ለአንተ የምትመጥን አይነት ሴት አይደለችም። ካገኘችው ሰው ጋር መልከስከስ ነው ስራው። ተይ ፍቅር፣ አደይ እንደዚህ አይነት ባህሪ የላትም።
እሷን በዚህ ልክ ትረዳታለህ፣ ትከላከልላታለህ፣ ትቃወምላታለህ። እስቲ ለእኔ አንዴ እንኳን ጊዜ ስጠኝ። አውቃለሁ ፍቅር፣ እኔ አንድም ቀን ለአንቺ ፍቅር ሰጥቼሽ አላውቅም። ግን በቃ የምትወጂኝ ከሆነ ተረጂኝ። እኔ ለአደይ ያለኝ ፍቅር ከአቅሜ በላይ ስለሆነብኝ። ይገባኛል ዴቭ፣ አደይን ታፈቅራት ይሆናል፣ ግን እሷ አንተን አትፈልግም። ቆይ ሁለታችንም ለምን የማይፈልጉንን ሰዎች ፍለጋ እንጎዳለን? ዴቭ እባክህን ፍቅሬን ተቀበለኝና አብረን እንሆን። ፍቅር ዞር በይልኝ እሺ። ይሄ ጭራሽ የማይሆን ነገር ነው። ለምን አይሆንም ዴቭ? አስበኸዋል? እኔ እናንተ አብረን ሆነን ማለት አደይ ራሷን ትመለማመጥ ትጀምራለች። ዴቪዬ እሺ በለኝና ፍቅሬን ተቀብለኝ አብረን ነው። ቆይ ባርኬ ምን እያልከኝ ነው? አደይ ምንድን ነው የሆነችው? ምን እያልክ ነው ባርኬ? አደይ ምንም አልሆነችም። ይኸውልሽ ለሊ፣ አንቺ የምታውቂው ነገር ካለ ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። ቆይ እኔ ምንድን ነው የምነግርህ? ለአደይ ከአንቺ በላይ የሚቀርባት ሰው የለም። ስለ ዴቭ ወይም ደግሞ ስለ እኔ ነገረችሽ ነገር ካለ ማወቅ ፈልጌ ነበር። አደይ ከዚህ በላይ መጎዳት የለባትም። ይኸውልህ ባርኬ፣ አደይ ለአንተም ሆነ ለዴቭ ከወንድምነት የዘለለ ሌላ ምንም ስሜት የላትም። ነገር ግን እንዴት ስለዚህ ነገር ልጠይቀኝ ቻልክ? ማለቴ ስለ አደይና ስለ ዴቭ አሁን የምትጠይቀኝ የተፈጠረ ነገር አለ እንዴ? አረ የለም ለሊ፣ እንዲሁ የሚያስጨንቃት ነገር ካለ ላቅልልላት ብዬ ነው። መጀመሪያ ከቤዛ ጋር ስትሆን አደይ መርሳት አልነበረብህም። ያንን ሁሉ ነገር እኮ ያደረኩት ለዴቭና ለአደይ ደስታ ስል ነው። ግን ደግሞ ሁለቱም ደስተኞች ካልሆኑ ወደ ቀድሞ ቦታ የመመለስና አደይን ደስተኛ ማድረግ ይኖርብኛል። በምን መልኩ ነው ደስተኛ ልታደርጋት ያሰብከው? ለሊ፣ ይህንን ነገር ለማንም እንዳትናገሪ፣ ለአንቺ ብቻ ነው የምነግርሽ። ምን መሰለሽ፣ እኔ አደይን አፈቅራታለሁ። ምን? አሁንም ድረስ አፈቅራታለህ? አዎ ለሊ፣ አፈቅራታለሁ። ለዴቭና ለእሷ ስሜት ስለ የራሴን ስሜት ሸፋፍኘዋለሁ። ነገር ግን ዴቭ እሷን አሳልፎ ለሌላ ሰው የሚሰጣት ከሆነ በአደይ ቀል የለም። እሱ የኔን ያህል ጠንካራ አይደለም። ልቡ ቶሎ ይሰበራል ብዬ ነው እንጂ አደይን በጣም ነው የምወዳት። ቆይ ባርኪ፣ የምርህን ነው እያወራ ያለው? አዎ ለሊ፣ የምሬን ነው። አደይ እሺ ብላ የኔን ፍቅር ባትቀበለኝም እኔ ግን በጣም ነው የምወዳት። እኔ ምን እንደምል አላውቅም ባርኪ፣ ግን አደይ ስለዚህ ነገር ከሰማች ድጋሚ ራሱ መታወራ አይመስለኝም። እኔም እኮ እሱን ፈርቼ ነው አንቺ ጋር የመጣሁት ለሊ። ስለ እኔ የምታውቂው የነገረችሽ ነገር ካለ ነገርኝና ደስተኛ አድርጌ ላኖራት ነው የምፈልገው። ቆይ ግን አንተ እንዴት ነው ከዚህ ሁሉ ጊዜ በኋላ የአደይ ፍቅር ትዝ ያለክ ነው ወይስ አሁን ላይ ቤዛ አጠገብ ስለሌለች ነው? ምን ቆመሽ መሰል ፍተሽ? አይ ወንቻ አይደል። እና እዚህ ክፍል ውስጥ ከነጭ ሌላ ሰው አለ? የለም። እና አይ እንዲሁ ዝም ብዬ ነው። ወዴት ልትሄጂ ነው? ለሊጋ። እሷ ጋር ደግሞ ቆይ ምን ትሰሪያለሽ? ለሊላ አወራት። ደህና ጓደኛ እንዳለው ሰው ተጣልፈሽ አትሄጂ እሷ ጋር። እሺ ሰምኛለሽ? ማንን ጓደኛ ማድረግ እንዳለብኝና እንደሌለብኝ አንቺ አትነግሪኝም። እንዴት ነው እባክሽ መልስ የምትሰጪኝ? ቅድም አብሬ ቁጭ ብዬሽ ሳዋራሽ ኩያሽ መሰልኩሽ። በቃ እኔ እንደፈለግሽ መናገር ትችያለሽ፣ ለሊን ግን እንዳትናገሪያት እሺ? አንቺ አደይ ጭራሽ አንቺን ተመለሰሽ ጠገብሽ። ለነገሩ ይሄ ዴቭ ነው ሞ እና ወደ ስራ እንሂዳ። በቃ ትንሽ ነው እየመሸ ነው። በቃ እኔ ዛሬ ደብሮኛል። ዳይመንድ ኪንጎ፣ ዳይመንድ ምን ነክቶቹ ነው? ደህና ነሽ? ምን አደረኩ? ያስቀየምኩ ነገር አለ? ይኸውልሽ አይደል አንቺ ትንሽ ካንቺ የምደብቀው ምንም ነገር የለም። በጣም አስቀይመሻል፣ ተቀይሜሻለሁ። ኪንጎ ባንቺ ምክንያት በቀን እንደዚህ መሆን የለበትም። አውቃለሁ ለዴቭና ለኛ ያለሽ አመለካከት እኩል እንዳልሆነ አውቃለሁ። እንደዛም ቢሆን ግን ብዙ ነገር አብረን አሳልፈናል። እኔ ደግሞ ምን አደረኩ? ኪንጎን እያወቀው ተው ብሎ እኮ አይሰማኝም።
ኪንጎን ለምን እንደሌሎች ወንዶች አታወሪ? ዴቭ ሲጠይቅሽ የምትመልሽበት መልስና ኪንጎ ሲያወራሽ የምትመልሽው መልስ አንድ ነው አይደል? አልገባኝም። ምን የተለየ ነገር አለ? ዴቭን ትወጪዋለሽ? ይሄን ጥያቄ ለስንተኛ ጊዜ እንደተጠየቁ ብታውቅ ደግማ አትጠይቀኝም ነበር። ስገባም ስወጣም ሁሉም ሰው እንደዚህ ነው የሚለኝ። ለምን አንተ እንኳን አትረዳኝም? እንደኔ የሚረዳሽ ማንም እንደሌለ አንቺም ታውቂዋለሽ። ግን ደግሞ ይኸውልሽ ካንቺ ጋር በተጋጫችሁ ቁጥር ዴቭ እየመጣ ከመሬት ተነስቶ ኪንጎን እንዲናገሩ አልፈልግም። በቃ ይደብረኛል። ልጁ አደይን ያልሻታል እንዴ? ለሊ ጋር ብላ ሄዳለች። ቆይ አሁን ደግሞ ለምን ፈለግካት? ከሷ ጋር ያለህን ነገር አልጨረስክም እንዴ? አንቺ ምን አለብሽ ልጁ? እስኪ ተይኝ። ዴቭ ሁሌ እኮ ከዚህ ቤት እንሂድ ስልህ የማትሰማኝ አንተ ነህ። እዚህ ሀገርም ሆነ እዚህ ቤት መኖር አይጠበቅብንም እኔ እናንተ። ማሚ ደግሞ እዚህ ቤት አንድ ቀን መታ ከፍቅር ጋር ብትኖር እኔ ለምን ልሄድ እንደምል ትረዳኝ ነበር። በቅርቡ አንድ ነገር አድርጋለሁ፣ ከዛ መወሰናለሁ። ወይ ከዚህ ቤት ሄዳለሁ ወይ ደግሞ እዚሁ እቀራለሁ። ምን ልታደርግ ነው? እሱ አንቺን አይመለከተሽም። ለምንድን ነው የማይመለከተኝ? እዛ የምትሄደው እኮ አንተ ብቻ አይደለህም፣ እኔም አብሬክ ነው የምሄደው። ስለዚህ ንገረኝ። ድርቅ አትበይሽ ሊዱ። አይመለከትሽም ካልኩሽ አይመለከትሽም። ቤዛ ልቤን ሰብረው ነበር። ከዛ በአዴ ተስፋ አድርጎ ልቤ መጠገን ሲጀምር ተመልሳ መጣችና ውሸቷን ሞልታኝ አታለለች። አሁን አንድ ያለኝ ተስፋ ቢኖር አዴ ብቻ ናት። ይኸውልህ ባርኬ፣ አሁን እኔ የምልህን ብትሰማኝ ነው የሚሻለው። አደይ ላንተም ሆነ ለዴቭ ከወንድምነት የዘለለ ምንም አይነት ስሜት የላትም። ደግሞ በድጋሚ ፍቅርን የምታቀርብላት ከሆነ በቃ አደይ ከዚህ በኋላ ሰው ማመን የሚባል ነገር ታቆማለች። ለምን? ወንድሜ ብላ ያመነች ሰው ምን እንዳደረጋት እያየች እንዴት ሰው ታምናለች ብለህ ታስባለህ? ይኸውልህ ባርኬ፣ አንተ እስከ ዛሬ ድረስ ፍቅርን በወዲህ ይዘህ ጭጭ ብለህ ተቀምጠሃል አይደል? በቃ አሁንም እንደዛው ነው ማድረግ ያለብህ። ላንተም ለዴቭም ለአደይም የሚሻለው ይሄ ነው። እስከ መቼ ለሊ? ፈጣሪ ላንተ ብሎ ካስቀመጣት ይትሄድብሃለች። እንግዲህ መጠበቅ የምትችል ከሆነ እስከ መጨረሻው ጠብቃት። ያው እድለኛ ከሆንክ አብራችሁ ትሆናላችሁ። ግራ ስለገባኝ ነው ለሊ ወደዚህ የመጣሁት። ኤላ ስለሌላ ማንን ማማከር እንዳለብኝ አላወኩም። ይቅርታ እሺ ካስጨነኩሽ። አረ እኔ ምን ታስጨንቀኛለህ? እንዲሁም ብቻዬን ስለሆንኩኝ እንዳይደብረኝ መታጫወትከኝ። ይልመድብሽ፣ አትጥፋ። አመሰግናለሁ የኔ ጥሩ አማካሪ። በቃ እኔ ልሂድ። እንዴ ትንሽ አትቆይም ባርኬ? ማይ እኔ ልሂድ ለሊ። እሺ በቃ ደግሞ እዚህ ከደበረሽ ብቻሽን ቁጭ አትበይ። አደይ ጋር መሄድ ትችያለሽ። እሺ እመጣለሁ። እሺ ቻው። እሺ ባርኬ። አደይ እንደምን እየተሰማሽ ነው? ቆይ ምን አለበት ለአንድ ሳምንት ቆይተሽ ትመለሻለሽ። እኔ እዚህ ጭራሽ ነው ያልቻልኳቸው። መተሽ ልክ ልካቸውን አሳይተሽልኝ ትመለሻለሽ። ዴቭ ቆይ አንዴ መልሼ ልደውልልሽ። ፍቅር ወይ ዴቭ፣ የእውነት ግን ትወጂኛለሽ? ምን ጥያቄ አለው? በቃላት ከምነግርህ በላይ ነው ማፈቅር። እሺ ከዛሬ ጀምሮ አብረን እንሆናለን። ማለት ቆይ እንዴት ፍቅሬን ተቀብለኝ ነው? አዎ ፍቅር ተቀብዬሻለሁ። ቆይ እንዴት ለምን ብለሽ አትጠይቂ። እኔ አፈቀርኩ ስትይ ለምን አፈቀርሽኝ ብዬ ጠይቄሻለሁ አላልከኝ? ስለዚህ ፍቅር በቃ ምንም አይነት ጥያቄ አልፈልግም። እሺ አዴ እንዴ አንተም እንደ ዳይመንድ ምዘጋ ይመስሉኝ ነበር እንዴ? አንቺን የሚዘጋ ልብ ኖሮኝ ነው? እሱም እኮ የተቀየመኝ አንተን ስላስከፋው ነው። ተይ እባክሽ፣
ወረኛ በይ ባንዳለች ብናገኝ ኖሮ ይሉ አይፈጠር ነበር። የምን ባል ምንድነው የምነግርህ? ዴቭ ጮኛስ እንደሆነ ነው። ኧረ እኔ እና እሱ ምንም ነገር የለንም። ማነው እንደዛ ያለው? ዳይመንድ ከታምቶ ነው ሊያወራ። አላውቅም። በቃ እኔ ልሂድ። ቆይ እንዴ ምንድነው? ሰማኛለህ ኪንጎ፣ መንገድ ላይ የጎተትክ የምሰማ ሴት አይደለም። ድጋሚ ብትደግመው ግን የመጨረሻችን ነው። እሺ ኪንጎ፣ ከወይን ከህይወት ወጣልኝ አለች አይደል? ለማስማስ ነው መልከታል። ልቀቀኝ። አንተ እንደመለከት ያሰው ኧረ ተው ተው፣ ባርኮት በእጅ ሰበብ ይሆንብሃል። ኧረ ተው ባርኮት፣ ኧረ ገደልከው ልጁ። ያንቺ